ስሜ ዩኤል ንጉሴ ይባላል። በኮልፌ ኢንዱስትሪያል ኮሌጅ ውስጥ የቴክኖሎጂ ባለሙያ ነኝ። ቅድስት እባላለሁ። የአይሲቲ ዲፓርትመንት አሰልጣኝ ነኝ። ዮሴፍ ዳምጦ እባላለሁ። በኮልፌ ኢንዱስትሪያል ኮሌጅ የማኑፋክቸሪንግ ዲፓርትመንት አሰልጣኝ። ሰለሞን እሸቱ ይባላል። የፋሽን ዲዛይን ዲፓርትመንት ተጠሪ ነኝ። እኔ ስሜ አስፋው ይባላል። እኛ የሰራነው ቴክኖሎጂ ስያሜው ሲንቴቲክ ፋይበር ውል ሜኪንግ ማሽን ይባላል። ይህንንም ስንሰራ ከሰልጣኞቻችን ጋር በመተባበር ሲሆን ሰልጣኞች እንደዚህ አይነት ቴክኖሎጂ መስራት እንፈልጋለን የሚል ኢንተረስት ከነሱ መጣ። እኛ ጋር አመጣ ነው። ፕሮፖዛሎች ቀረጽንለት። በዛ ፕሮፖዛል አማካኝነት ይህንን የመሰለ ቴክኖሎጂ ልንሰራ በቅተናል ማለት ነው። ዋናው የተማሪዎችም አላማ ከጥቅሙ ነው የተነሱልን። ዌስት ሪሳይክል ነው ፎከስሊ የሚያደርገው። ይሄ ግሪን ቲቬት በሚለው እሳቤ ውስጥ የወዳደቁ ወይም ደግሞ ለመበስበስ እንደገና ረጅም ዓመታት የሚፈጅባቸው ከሆኑት መካከል አንዱ ፕላስቲክ ነው እና ይህን ፕላስቲክ እንዴት አድርገን ጥቅም ላይ እናውላው የሚል ሀሳብ ነው ከተማሪዎች የመጣው። ይህንንም ሳይንቲፊክ ከሆኑ መንገዶች ጋር በመሆን ግራና ቀኝ በማየት ይህንን ፕላስቲክ ወደ ጥሬ ዕቃነት አሁን ለምሳሌ ጥጥ ወደ ጥጥ ነው የሚቀይረው የኛ ማሽን። ፕላስቲኩን በሰራነው ቴክኖሎጂ አማካኝነት ወደ ግብአት ነው የሚቀይረው ስንል ወደ ጥጥነት ነው የምንቀይረው። ያው በመሃሉ በማሽኑን ስንሰራ የተለያዩ ፓርቶች ያሉት እንዴት ነው የሚቀየረው የሚለው የማሽኑን ሙሉ ዲስክራይብ ስናደርግ በዛው ስር የምናገኘው ነው ማለት ነው። የሰራሁት ሲስተም ሄልፕ ዴስክ ማኔጅመንት ሲስተምስ ይባላል። ሲስተሙ ብዙ ስራዎችን ይሰራል። ምን ስራዎችን ይሰራል ብለን በምናይበት ጊዜ ሁሉም የራሱ የሆነ ዩዘር ሮል አለው። በራሱ ዩዘር ሮል ከገባ በኋላ ለምሳሌ እንደ አሰልጣኝ በምንወስድበት ጊዜ አንድ አሰልጣኝ ሜንቴን ሊደረግለት የሚፈልገውን እቃ ሪኩዌስት ያቀርባል። ሜንቴን እንዲደረግለት የሚፈልገውን እቃ ሪኩዌስት ካቀረበ በኋላ በየዲፓርትመንቱ የሚገኙ ሜንቴናንስ እንዲሰሩ አሳይን የተደረጉ ግለሰቦች አሉ። ለነዛ ግለሰቦች ምን ይሆናል ማለት ነው? አድሚኑ ወይንም ደግሞ አሳይን የሚያደርገው ግለሰብ በየዲፓርትመንቱ የሚገኘውን ግለሰብ አሳይን ያደርጋል። አሳይን ካደረገ በኋላ ያ አሳይን የተደረገለት ግለሰብ ደግሞ ሪኩዌስት ይደርሷል። ሪኩዌስቱ ከደረሰው በኋላ ደግሞ ፕሮብሌሙን ያያል፣ ስታተሱን ትራክ ያደርጋል። ሪዞልቭ ካደረገ በኋላ ኮምፕሊትድ የሚለውን ስታተስ ሜንቴናንስ ሪኩዌስት ላቀረበው ግለሰብ ይልክለታል ማለት ነው። ይህም ብቻ አይደለም። አሁን በመጀመሪያው ያየነው ምንድነው? ሜንቴናንስ ሪኩዌስት ከቀረበ በኋላ ያንን ሜንቴናንስ የሚሰራው ግለሰብ ከሰራው በኋላ ኮምፕሊትድ የሚለውን ደግሞ ከጨረሰ በኋላ ፕሮብሌሙን ሪዞልቭ ካደረገ በኋላ ሴንድ ያደርግለታል ሪኩዌስት ላቀረበው ግለሰብ ማለት ነው። እሱም ብቻ ሳይሆን ደግሞ ሜንቴን የተደረገው እቃ ወይንም ደግሞ ሜንቴን የተደረገው ኢኩዊፕመንት አውትሶርስ ቢደረግ ወይንም ደግሞ ሌላ በውጪ ግለሰብ ቢሰራ ወይም ሜንቴን ቢደረግ ምን ያክል ሀብት ዳነ፣ ኮሌጁ ምን ያክል ሀብት አድኗል የሚለውን ነገር ስታተሱን ወይንም ደግሞ ሪፖርቱን ማግኘት እንችላለን ማለት ነው። እሱም ብቻ አይደለም የሚሰራው። ለምሳሌ እንደ ኮሌጅ በምንመለከትበት ጊዜ የተለያዩ ሪኩዌስት የሚያስፈልጋቸው ወይንም ደግሞ ሳፖርት የሚያስፈልጋቸው እንትኖች አሉ። ሳፖርት የሚያስፈልጋቸው ለምሳሌ እንደ አይሲቲ ዲፓርትመንት በምናይበት ጊዜ ፕሪንተር ማሽናችን ሊበላሽ ይችላል፣ ኮምፒውተራችን ሊበላሽ ይችላል፣ ኬብላችን ሊላላ ይችላል። እነዚህ ሜንቴናንስ የሚያስፈልጋቸው እንትኖች አይደሉም፣ ሳፖርቶች አይደሉም። እነዚህ ምን አይነት ሳፖርቶች ናቸው? በቀላሉ ሳፖርት ማድረግ የምንችላቸው ሪኩዌስቶች ናቸው። ስለዚህ በዋናነት ሁለት አይነት ሪኩዌስት ነው ሲስተሙ ያለው። የመጀመሪያው እንደ ሳፖርት የምናደርጋቸው ሪኩዌስቶች ናቸው። ሁለተኛው ደግሞ ሜንቴናንስ ሪኩዌስቶች ናቸው። ስለዚህ ሁለት አይነት ሪኩዌስት የሚፈልገው ግለሰብ ወይንም ደግሞ አንድ አሰልጣኝ እነዚህን ሁለት አይነት ሪኩዌስቶች ምን ያደርጋል? ያቀርባል ማለት ነው። እነሱን ካቀረበ በኋላ ሲስተሙ ፕሮብሌሙ ሪዞልቭ ተደርጓል ወይንም ደግሞ
ፕሮብሌሙ ስታተሱ ምን ደረጃ ላይ ነው ያለው የሚለውን ነገር ትራክ ያደርጋል ማለት ነው። እነዚህ ነገሮች ካደረገ በኋላ ኮምፕሊትድ ከሆነ በኋላ የተለያዩ ሪፖርቶችን ማግኘት እንችላለን ማለት ነው። በዋናነት ሲስተሙ የሚሰራው እነዚህ ስራዎች ነው። እኛ እንደ ዲፓርትመንት በግሩፕ የሰራነው ቴክኖሎጂ ቨርቲካል ዊልቸር ሊፍቲንግ ማሽን ነው። በርካታ አካል ጉዳተኞች ፎቅ ላይ ወይም ቢልዲንግ ላይ ወጥተው አገልግሎት ለማግኘት ይቸገራሉ። እንደዚሁም በትምህርት ተቋማት በተመሳሳይ አካል ጉዳተኛ ተማሪዎች ይሄን አገልግሎት ማግኘት አይችሉም። የሊፍት እጥረት በመኖሩ ወይም እንደ ሀገር ያሉ የመንግስት ተቋማት አብዛኞቹ ሊፍት የላቸውም። አብዛኞቹ ደግሞ እስከ 4ኛ ፎቅ ወይም G+4 ቢልዲንጎች ናቸው። እንደ ሀገርም የG+4 ቢልዲንጎች ሊፍት አስገዳጅ አይደለም። ስለዚህ በዛ ምክንያት እነዚህ አካል ጉዳተኞች ይቸገራሉ። ያንን ታሳቢ አድርገን ከዛ ችግር በመነሳት ይሄን ቴክኖሎጂ ለመስራት ተነሳሳን። በዛም መሰረት ይሄን ቴክኖሎጂ ማድረግ ችለናል። ያው የኛ ማሽን ቅድም እንዳልኳችሁ 3 አቺቭመንቶች አሉት ብያለሁ። አንዱ ምንድነው ኢንቫይሮንመንትን ሴቭ ያደርግልናል። ኦሬዲ ዌስት ሪሳይክል ነው ማለት ነው። እነዚህ ፕላስቲኮች ዲኮምፖዝ በቀላሉ ስለማይሆኑ እነዚህን ሪዩዝ በማድረግ ወደ ሌላ ማቴሪያልነት የመቀየር ስራ ስለሆነ አንድ የአወዳዳሪዎቻችንን ቀልብ ስቧል። ሌላው ደግሞ ስትራቴጂክ አቺቭመንት ነው። አሁን እየተገበርን ያለነው እንደ ሀገር ይሄ ግሪን ቲቬት ነው አይደለ? ግሪን እናድርግ ነው። ሶ ግሪን ስናድርግ ደግሞ እነዚህ ዌስት የሆኑ ነገሮችን ምን ማድረግ አለብን? ሚኒማይዝ ማድረግ አለብን። ሌላው ደግሞ ሶስተኛ አቺቭመንታችን ኢኮኖሚክ አቺቭመንት ነው። ሶ ዶላርን ሰብስቲቲዩት እናደርጋለን፣ የስራ እድሎችን በሰፊው መፍጠር እንችላለን። ሶ ይሄ ነው የኛን ቴክኖሎጂ ተመራጭ ያደረገው። ቴክኖሎጂ በከተማ ደረጃ እንዲወዳደር ካደረጋቸው ነገሮች አንዱ የመጀመሪያው ምንድነው? በከተማ ደረጃ ስንወዳደር አዳዲስ አይዲያዎችን ነው ይዘን የምንወዳደረው ወይንም ደግሞ ውድድር ላይ የምንቀርበው ከዚህ በፊት ያልተሰሩ ወይንም ደግሞ የአዳዲስ አይዲያዎችን ነው ይዘን የምንቀርበው ማለት ነው። ልክ ከችግሩ እንደምንነሳው። ስለዚህ የመጀመሪያው ከአይዲያ አንፃር በምናይበት ጊዜ አይዲያው ከዚህ በፊት ያልተሰራ ወይንም ደግሞ ቴክኒክና ሙያ ላይ አዲስ አይዲያ ነው ወይንም ደግሞ አዲስ ነው ቴክኖሎጂ ነው። ሌላው ደግሞ ከኮስት አንፃር በምናይበት ጊዜ ኮስት ኢፌክቲቭ ነው ቴክኖሎጂው ማለት ነው። ይሄንን ይመስላል። እንደተባለው የአካል ጉዳተኞችን በተቋማት ላይ ተደራሽ የሚሆኑበት እንደ ችግር ይታያል። ያንን ችግር ለመፍታት አቅደን ስለተነሳን ያው ካሉት ቴክኖሎጂዎች አካል ጉዳተኞችን የሚወክል ባለመኖሩ በዚህ አጋጣሚ ቴክኖሎጂ ለመመረጥና የተሻለ ችግር ይፈታል የከተማውን የአካል ጉዳተኞች ተንቀሳቅሶ አገልግሎት እንዲያገኙ ከማድረግ አንፃር ትልቅ ፋይዳ አለው በሚል ያው ፕሮጀክቱ ወይም ቴክኖሎጂያችን ሊመረጥ ይችላል። የፋሽን ዲዛይን ይዘን የቀረብነው ሰስተነብል ክሎዝ እና መልቲ ዳይሬክሽናል ክሎዝ የሚባሉ ናቸው። መልቲ ፈንክሽናል የሚባሉት በብዛት ከአንድ በላይ ያላቸው መለበስ የሚችሉ አልባሳቶች ናቸው። ሌላኛው ደግሞ ሰስተነብል ክሎዝ ነው። ሰስተነብል ክሎዝ ወደ አማርኛ ስናመጣው ዘላቂ ወይም ደግሞ ከአንድ ጊዜ በላይ ልናደርጋቸው የምንችሉ የአልባሳት አይነቶች ናቸው። በዚህም የተነሳ በከተማ ደረጃ ካሉት ኮሌጆችና ፖሊቴክኒኮች ጋር ተወዳድሮ 3ኛ ደረጃ በመውጣት ደረጃውን ይዘናል። የምሰራቸው የእንጨት ማሽኖች ብዙ አይነት የእንጨት ማሽኖች አሉ። አሁን ለጊዜው ኤግዚቢሽን ያስገባናል። በሚጠራው ስሙ ውድማይዘር ይባላል። እኛ ደግሞ ውድማይዘሩን ደግሞ እኛ ሀገራችን ላይ ራሱን ኮፒ አድርገን ሰርተነዋል። ኤግዚቢሽንም አስገብተነው 3ኛ ደረጃ ወጥተናል። ከዚህ በኋላ ደግሞ ላሉ ቴክኖሎጂዎች ደግሞ ጥሩ ስራዎችን ሰርተን እንቀርባለን ብለን እናስባለን። ኮልፌ ኢንዱስትሪያል ኮሌጅ ብዙ ድጋፎችን አድርጎልኛል። አንዳንድ ከነሱ የወሰድኩት ሀሳቦች አሉ። እነሱም ከኔ የወሰዱት ሀሳብ ስላለ ሀሳባችንን ሼር በማድረግ ብዙ ስራ ሰርተናል።